እሺ ሰላም ሁላችሁንም። ትላንት ያው ቀጠሮ ነበረኝ የፍርድ ቤት ቀጠሮ ከርዕሱም እንዳያችሁት ስለሱ ለማብራራት ነው የመጣሁት። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ለዚህ ሁሉ ያው በትዕግስትም በብርታትም በሁሉም ነገር እግዚአብሔር ከጎኔ ስለነበረ ከልብ ከልብ አመሰግናለሁ። ከእግዚአብሔር ቀጥሎ ደግሞ ሁላችሁንም እናንተን በጸሎትም በሐሳብም በሰፖርትም በሁሉም ስትደግፉኝ ለነበራችሁ የዩቲዩብ ተከታታዮቼ ከልብ ከልብ አመሰግናለሁ። በቅርብም ደግሞ ሆናችሁ እንደ ቤተሰብም ከቤተሰብም ጀምሮ ከቅርብ ጓደኛ ጀምሮ ሶሻል ሚዲያ ላይ ያላችሁ በአጠቃላይ ከጎኔ ስትቆሙ ለነበራችሁ ሁላችሁንም ከልብ ከልብ ማመስገን እፈልጋለሁ። ያው እንደምታውቁት ትላንት ያያችሁ ያው ቲክቶክ ላይ ያያችሁ ሰዎች ትላንት ቀጠሮ ነበረን የፍርድ ቤት ስንጠብቀው የነበረ ቀጠሮ ነው። ያው ቀጠሮም ደርሶ ቀጠሮ ላይ ትላንት ተገኝተን የተፈጠረው ነገር በአጠቃላይ ለእናንተ ለማብራራትና ለማስረዳት ነው እዚህ የመጣሁት። ያም የሆነበት ምክንያት ያው ሁሌ ፍርድ ቤት ከሄዳችሁ ደግሞ ሌላ አይነት ነገር ይቀየራል። እኔ ጋር ያው እስከዛሬ 3 ወር 4 ወር ሙሉ እኔ ጋር ስለነበሩ አሁን ደግሞ ፍርድ ቤት ደግሞ ምን ተወሰነ የሚለውን ከልጆቹ ጋር ያለኝ ግንኙነት ምን ይመስላል የሚለውን ለእናንተም ለማስረዳትም አንድ የሶሻል ሚዲያ ላይ የወጣ ነገር ስለሆነ ሁሉንም ደግሞ ማብራራት ስላለብኝ ለእናንተ አብራራቸዋለሁ። ተጨንቃችሁም አስባችሁም ለእኔ ያው እንደ አባትነት ይከብዳል። ያው ብቻ ብዙ ሰፖርት ነበረ። ያንን ከልብ በድጋሚ እያመሰገንኩ ፍርድ ቤቱ ላይ ስለተወሰነው ነገር አስረዳቸዋለሁ ማለት ነው። ወደ ጉዳዩ በአጠቃላይ ስገባላችሁ ልጆቹ እኔ ጋር በነበሩበት ሰዓት እሷ ከጠበቃ ጋር ተነጋግራ በጠበቃ ደብዳቤ አስልካ ልጆቼ ማየት ፈልጋለሁ። ከዛ የእሷ ያቀረበችው ምርጫ ልጆቻችንን እኔ ጋር 2 ሳምንት አንተ ጋር 2 ሳምንት እየተቀያየርን ማሳደግ ነው የምፈልገው 50-50 እየተከፋፈልን በሚል በጠበቃ በደብዳቤ ያው መጣልኝ ማለት ነው። እንደዛ ሲመጣልኝ ደግሞ የኔ ምላሽ ምንድነው የሚሆነው? መጀመሪያ ለጠበቃው በአግባቡ እኔ የምፈልገውን መንገድ እና ልጆቹም እንዴት እኔ ጋር እንደገቡ በምን ጉዳይ እኔ ጋር ሊመጡ እንደቻሉ ሁሉ ነገር አስረድቼ ለጠበቃዋ ለእሷ ጠበቃ በአግባቡ መልሼ ከዛ በኋላ ያው መቶልኝ አያውቅም። ከዛ እኔ ወዲያው ወደ ፍርድ ቤት ወደ ትልቅ ዋናው ጉዳይ ወደሚመለከታቸው የፋሚሊ ተወካዮች ፍርድ ቤት ወደ እነሱ ቀጥታ አፕላይ ያደረኩ ማለት ነው። እኔ የምፈልገውን ደግሞ ወደ እነሱ ሄድኩ። ወደ ጠበቃው ከመለስኩ በኋላ ወደ ፍርድ ቤት ቀጥታ ወሰድኩት። ፎርሙላ የሚሞላለ እሱ ሞልቼ ፋሚሊ ግርሽት ያው በጀርመንኛ የምታውቁት ወደ ፋሚሊ ግርሽት ተመራ ማለት ነው። እሱንም ደግሞ ከሚያውቅ ሰው ጋር ከጠበቃም ጋር ቅርቤ ከሚባሉ እውቀት ካላቸው ሰዎች አማክሬ ይሄን ነገር ልወስንም የቻልኩበት ምክንያት ወደ ፋሚሊ ግርሽት ዋናው ትክክለኛ መፍትሄ ልታገኙበት የምትችሉት ፋሚሊ ግርሽት ስለሆነ ጠበቃ ሳይሆን የሚወስንላችሁ ዋናው ፍርድ ቤት ስለሚወሰን ወደዛ አመራሁት ማለት ነው። ወደዛ ሲመራ የኔ ፍላጎት የነበረው ምንድነው? ልጆቹ ወይ እኔ ጋር ያድጋሉ ወይ እሷ ጋር ያድጋሉ ነው። የኔ ፍላጎት ልጆቹ 2 ቤት ማደግ እንደሌለባቸው አምናለሁ። እኔም አልፈለግምም እንደዛ። ለልጆቹም ጥሩ አይደለም። እኔ ጋር የተለየ ህግ አለ፣ እሷ ጋር የተለየ ህግ አለ። ልጆቹ በመሀል ግራ ይጋባሉ። ለማሳደግ ወይ ይከብዳል። 2 ሳምንት እዛ ጋር 2 ሳምንት እዚህ ጋር ልጆቹ በመሀል ጥሩ አይሆንም። እኔም ደግሞ ያንን ሞዴል አልፈለግኩትም። በዛ ምክንያት ለፋሚሊ ግርሽት ቃሌን ሰጠው። ከዛ ቀጠሮ መጣ። በዚሁ መልኩ ደረሰ። ቀጠሮ ጋር በገባን ሰዓት እኔም ያልኩበት ሪዝን እንደዚህ አይነት በዚህ 2 ሳምንት በእኔ ጋር 2 ሳምንት አልፈልግም። እኔ የምፈልገው ወይ ልጆቹ እኔ ጋር እንዲኖሩ ወይ እሷ ጋር እንዲኖሩ። ከዛ እሷ ጋር የሚኖሩ ከሆነ እኔ ደግሞ በ2 ሳምንት አንዴ ያው ፍርድ ቤት በሚወስነው በ2 ሳምንት አንዴ ዓርብ ወስጃቸው ከትምህርት ቤት ከዛ ቅዳሜ እሑድ ቆይተው እሑድ ደግሞ ቀጥታ በንጋታው ሰኞ ጠዋት አስገብቻቸው ከዛ እሷ ትወስዳቸዋለች። ልጆቹ መኖር ያለባቸው አንድ ቤት ነው እንጂ 2 የተለያየ ቤት በየሳምንቱ እየቀያየሩ ለልጆቹ ጥሩ ስለማይሆን በእንደዚህ አይነት ነገር አልፈልግም ብዬ ከእነሱ ጋር ተሟገትኩ ማለት ነው። ከዛ መጨረሻ ላይ በእኔ ሀሳብ ተስማሙ። ያም የሆነበት ያኛው ሞዴል ስለማልፈልገው እኔ የምፈልገው በዚህ ነው። ስለዚህ እናት ናት። ቅድሚያ ደግሞ እናት እሷ ማሳደግ እፈልጋለሁ እሷ ማሳደግ እችላለሁ የምትል ከሆነ ቅድሚያ ለእሷ ማሳደግ የምፈልግ ከሆነ ለእሷ ቅድሚያው መስጠት ትችላላችሁ ምናምን ብዬ የኔን ጉዳይ በዛ አቀረብኩ ማለት ነው። የእሷ ጉዳይ ያኛው ደግሞ እኔ ስላልፈለግኩት ያኛው ውድቅ የሆነና ከዛ በዚህ ባልኳችሁ መሰረት ከሰኞ እስከ ዓርብ ባለው ሮብ ቀን አንዱ ቀን ይመረጣል። ሮብ ቀን ተመረጠ። ከሮብ ቀን ከትምህርት የታወጣቸውና ከኪንደርጋርተን ከ15 ተኩል አውጥቼ ከዛ እስከ 17 ተኩል አቆይቼ ወደ ቤታቸው መመለስ። ከዛ በየ2 ሳምንት አንዴ ደግሞ የራሴ ቤት ሲይዝ በራሴ ቤት ደግሞ እያደሩ ዓርብ መጥተው ያው ሰኞ ለመመለስ ትምህርት ቤት ለማስገባት በዛ ተስማማን እንጂ ይሄ ጉዳዩ አሁን ወደ ሌላ ነገር ለመውሰድ እየተፈለገ ስለሆነ በነዛ ወገን ልጆቹን ቀማ ነው እንደዚህ ነው እንደዛ ነው ይሄ የተለየ ድራማ ስለማያስፈልግ እኔም ደግሞ ግልጽ ማድረግ ስላለብኝ
ለእናንተ ግልጽ ለማድረግ ነው አሁን እያስረዷችሁ ያለሁት። በራሴ ፍላጎት፣ በራሴ ድምፅ፣ በራሴ የተወሰነ ነገር ነው እንጂ ፍርድ ቤቱ ኖ አንተ አይገባም፣ አንቺ ይገባሻል፣ እንደዚህ አይነት ሰጣ ገባ ውስጥም አልገባንም። የኔና የሷ ጉዳይ እንደምታውቁት የሁለታችን ጉዳይ ነው። እኔም ማምነው የሁለታችን ጉዳይ ነው ብዬ ነው እንጂ ማስበው ሶስተኛ ወገን፣ ሶስተኛ ሰው ማስገባት አልፈልግም። በህይወታችን ላይም ሶስተኛ ሰው እየገባ አያት ተብዬዋ ነው እየበጠበጠች ያለችው። ስለዚህ በዛ ጉዳይ የእሷንም ደግሞ ጉዳይ ልጆቹ ጋር አጠገባቸው እንዳትደርስ፣ በእኔ ልጆች ጉዳይ አያታቸው እንደማይመለከታቸው፣ አያታቸው ላይ ፈርቦትን እንዲመጣባ አያታቸው ልጆቼ ላይ ፈርቦትን እንዲሆን በራሴ በሚሄድበት መንገድ ተናገርኩ። እንደዚህ ክስ ላይ ነኝ። አያታቸው ለልጆቼ አትገባም፣ ልጆቼ በአያታቸው ማደግ የለባቸውም። በቃ በእሷ ያለውን ጉዳይ ተናግሬ የእሷ ክልከላ እንዲሰጣት ለፍርድ ቤቱም አቅርብ ያለው እናትና አባት ናቸው። ኃላፊነቱን የምንወስደው እኔና እሷ ነን። የሚመለከተንም እኔና እሷ ስለሆንን ፍርድ ቤቱም በዛ መልኩ ተናግሬ ለእሷም ማስጠንቀቂያ ተሰጥቶ የራሴ መብት ስላለኝ በልጆቼ ጉዳይ እኔና እሷ ብቻ ነው በልጆቻችን ጉዳይ መብት ያለን። ስለዚህ በዛ ጉዳይ ልጆቹ አያታቸው እጅ ላይ አያታቸው ማየት እንደማትችል፣ አያታቸው አጠገባቸው መድረስ እንደማትችል ነው እኔም በፖሊስ ጣቢያም በፍርድ ቤትም ድረስ ጥግ ድረስ የሚሄድበት ማለት ነው። ገባችሁ? ያ እንዲሆን ስለማልፈልግ በእንደዚህ አይነት መንገድ ሄጃለሁ። ፕሮሰሱ እንደዛ ነው ሄደው። በሰዓቱ እሷም እዛ ተገኝታ ነበር፣ ግን ውስጥ አልገባችም። እኔና እሷ ብቻ ነን። መጀመሪያ ልጆቹ ኢንተርቪው ተደረጉ፣ የእነሱ ቃል ተወሰደ። ከዛ በኋላ እኛ ደግሞ ለብቻችን ገባን። ከዛ እኔ ባልኩት መንገድ በዚህ ስለተስማማው በእንደዚህ አይነት መንገድ ጸደቀ። እኔ ልጆቹ ማሳደግ አልችልም፣ እኔም ማሳደግ አልችልም ብትል ኖሮ እኔ ነበር ልጆቹን ማሳደገው። እዛውም ተናግሬያለሁ ቃል በቃል እኔ ቤት ማደግ ካለባቸው እኔ ቤት ያድጋሉ። ኃላፊነቱን ወስጄ ሙሉን ሪስፖንሲቢሊቲ ወስጄ አሳድጋቸዋለሁ ልጆቹን። እኔ ማሳደግ እፈልጋለሁ ካለች መከራከር አልፈልግም። እኔ ነው የምወስደው፣ እኔ ነው ዕቃ አይደሉም ልጆቹ። መከራከርም አያስፈልግም። ይሄ ጠበቃ ይዤ መጥቼ ግዴታ ልጆቹ ለእኔ ይገባል እነሱ ማሳደግ አይችሉም ምናምን ብዬ ትልቅ ብዙ ሪዝን ስለሚያስፈልግ እዛም ደረጃ የማያደርስ ነገር ስለሌለኝ እናታቸው ማሳደግ የምፈልግ ከሆነ ቅድሚያ ለእሷን መስጠት ትችላላችሁ፣ ኃላፊነቱን ወስዳ ማሳደግ የምችል ከሆነ እኔ ማየት በምችልበት መንገድ መፍትሄን ለማስከበር ደግሞ በእንደዚህ እፈልጋለሁ ብዬ ለፍርድ ቤቱ መሰረት በእንደዚህ አይነት መልኩ ያው ተወሰነልን ማለት ነው። እኔም ደግሞ በህይወቴ ላይ የራሴን ውሳኔ መወሰን አለብኝ። ወይ ልጆቹ ማሳደግ አለብኝ፣ ወይ ደግሞ ካላሳደግኩ በእንደዚህ አይነት መንገድ እያየው ልጆቹን የራሴን ስራ መስራት ካለብኝ እንደ አባትነት ማድረግ ያለብኝ ነገሮች፣ እንደ አንድ ወጣት ብዙ ነገር ማድረግ ማሳካት የምፈልጋቸው ነገሮች፣ መስራት ያለብኝ ነገሮች አሉ። ብዙ ተሯርጬ ላይፌ ላይ መለወጥ፣ ለልጆቼ ወደፊት ደግሞ ለሚፈልጉት ነገር ለሚጠይቁኝ ጥያቄ ማሟላት፣ ለሚፈልጉት ነገር ማሟላትም ስለምፈልግ እንደ አንድ ወንድ እንደ አንድ መስራት እንደሚፈልግ ሰው በራሴ ተሯርጬ ደግሞ በእንደዚህ አይነት መንገድ ለልጆቼ ወደፊት ለሚፈልጉት ነገር ለሚያስፈልጋቸው ነገር መድረስ ስለምፈልግ ይሄንን መንገድ መረጥኩ ማለት ነው። የማይሆን እንደመሆኑ ደግሞ እናታቸው ማትችል ቢሆን ኖሮ ለዛም ኃላፊነቱ ለመውሰድ ሬስፖንሲቢሊቲን ለመውሰድ ፈቃደኛ ነኝ፣ ዝግጁም ነበርኩ። ይህንን 3 ወር 4 ወር የሚያሳልፍኩት ያም ምስክር ነው። ልጆቹ እናታቸው አልፈልግም በምትልበት ሰዓት እኔ ባጠገባቸው ነበርኩ። ከአጠገባቸው አራኩም፣ አጠገባቸው ሆኜ ልጆቹን እንደ አባት የሚያስፈልጋቸውን እንክብካቤ በመስጠት ትምህርት ቤትን በመውሰድ ሁሉ ነገር በማሟላት ኃላፊነቴን ተወጥቻለሁ። በእንደዚሁ ቢቀጥል ኖሮ በዛው ነበር ኃላፊነቴን የሚቀጥለው። የራሴ መስዋዕትነት ከፍዬ ልጆቼን ለማሳደግ ዝግጁ ነኝ እስከዛሬም ድረስ እና ነገሮቹ በእንደዚህ ሁኔታ ነው የሄዱት እና በአጠቃላይ በእንደዚህ አይነት ነገሮች ነበር ስንነጋገር የነበረ። ወደ 1 ሰዓት 2 ሰዓት ይሆናል የፈጀው። በሰዓቱ ተነጋግረን ሁሉ ነገር በዚህ በመስማማታችን ተወሰነ በእንደዚህ አይነት ነገር። ከዛ ልጆቹ ደግሞ መች ነው ወደ እናታቸው የሚሄዱት እሱ ገና አልተወሰነም። እንግዳም ታለ እኔ ጋር ያሉት ፋሚሊዎች አሉ እኔን የሚያግዙኝ፣ እነሱ ተነጋግረው ልጆቹ ወደ እናታቸው ቤት የሚሄዱበት ቀን ስላልተወሰነ በሚወሰንበት ሰዓት ልጆቹ ወደ እናታቸው ቤት ሄዳሉ። እኔ ማየት በምችልበት በተመደበልኝ ሰዓት ራሳቸው ፋሚሊ ግርሽት በወሰነው መንገድ ከዩንግዳምት ጋር በመሆን እሱን መንገድ በመከተል ልጆቼን ማየት እችላለሁ። ከዛሬም ደግሞ የራሴ ህይወት ስላለኝ መስራት ከፈለኩ መስራት፣ ትምህርት መማር ካለብኝ መማር፣ የራሴን ህይወት ወደፊት ለማስቀጠል ግዴታ ምንም ታይም ስለሚያስፈልገኝ በሰዓቱ እሷ እንድትማር ቤት ቁጭ ብዬ ልጆቹን በማሳደግ
እሷ አሁን ለደረሰችበት ለ3ኛ ዓመት ሃውስቢልዲንግ እንደምታደርገው መስዋዕትነት ከፍዬ ልጆቹ ወደ ቤት ተቀምጬ አባት ማድረግ የሚጠበቅበትን እዚህ ሀገር ሚስት ትምህርት ስትማር ያው አባቶች ጊዜ ተብሎ ደግሞ ልጆችን ይዛል። እናት ደግሞ ቤት በምትሆን ሰዓት አባት አሁን ደግሞ እኔ በተለይ የራሴን ዓላማ የራሴን ፍላጎት የራሴን የምፈልጋቸውን ነገሮች ጎን ለጎን በማስኬድ ልጆቼንም ጎን ለጎን በማየት ህይወቴን በእንደዚህ መልኩ ለመቀጠል ወስኛለሁ። አምኜበትን ያደረኩት ደስተኛ ነኝ። በሁለቱም በኩል ደስተኛ ነኝ። እኔ ማሳደግ እንደምችልና ፈቃደኛ እንደሆንኩ በዚህኛውም ደግሞ መንገድ በተወሰነው መንገድ በጣም ደስተኛ እንደሆንኩና ሁለቱም ለእኔ የሚጠቅሙኝ ለእኔ የምፈልጋቸው ነገሮች ናቸው። ምንም ልጆቼ ናቸው። አሁንም ነገ ሌላ ነገር ቢፈጠር ማሳደግ የማይችሉበት ሁኔታ ቢፈጠር አሁንም አጠገባቸው ነኝ። ያንን ኃላፊነት ለመውሰድ ዝግጁ ነኝ። ያለው ነገር ይሄ ነው። በአጠቃላይ ግን ሁላችሁንም ከልብ ማመስገን እፈልጋለሁ። እስካሁን ሰፖርት ስታደርጉኝ ለነበረ በፀጉር ጉዳይ በልጆቹ በሚታመሙ ሰዓት ምን ማድረግ እንዳለብኝ እናንተን ኤክስፒሪየንስ ታካፍሉ ለነበራችሁ ለሁላችሁም ሰፖርት ስታደርጉኝ ለነበረው ከልብ አመሰግናለሁ። ይሄ 2-3 ወር በጣም ብዙ ስራ ነበረብኝ። በዛውም ልክ ደግሞ ስራ ያው ልጆች ራሱን የቻለ ስራ ስለሆነ በሰዓቱ ብዙ ጊዜ ያው ከልጆች ጋር ነበር ማሳልፈው። ወጥቼ እንኳን መስራት አልችልም ነበር። ያለው ሲቹዌሽን ሁሉ ነገር እንደ አዲስ ድብልቅልቅ ያለ ነገር ስለነበረ እናንተም ዩቲዩብን በመደገፍ ከጎን የነበራችሁ ቲክታክ ላይም ወጥቼ በጌም በምጮህ ሰዓት ጊፍትም ሰጣችሁኝ በጣም ከልብ አመሰግናለሁ። ሁላችሁንም በጣም ደስተኛ ነኝ። በዛም እናንተ ድጋፋችሁ እስከዛሬ ከኔ ጋር ስለነበረ ከልብ አመሰግናለሁ። ወደፊት ወደ ስራ ዓለም ደግሞ ገብቼ በደንብ እየሰራው ለልጆቼም ለወደፊት መድረስ ፈልጋለሁ። አመሰግናችኋለሁ ሁላችሁንም። የነበረን ይሄ ነበረ። ሌላ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ያለው ነገር ይሄ ነው። ምንም ነገሮችን ማወዛገብ ወደዚህ ወደዛ አያስፈልግም። በዚህ መልኩ ተጠናቋል። አመሰግናችኋለሁ። ኢትዮጵያ ለዘላለም ትኑር። ያልተሰናበታችኋለሁ። ሌላው ደግሞ መናገር የምፈልገው ልጆቹ ከዚህ በኋላ ሶሻል ሚዲያ ላይ እንዳይፖስቱ በሁለታችንም ሳይድ ተወስኗል። ያ ማለት ያው እሷም ልጆቼ ሶሻል ሚዲያ ላይ ሊወጡ አልፈልግም። ያ ማለት ደግሞ እኔ ጋም ሶሻል ሚዲያ ላይ መውጣት አይችሉም። ሁለታችንም ማድረግ አንችልም። ሌላውም ደግሞ ማስጠንቀቂያ እዚህ ጋር መናገር የምፈልገው ለእናንተ ማሳወቅ የምፈልገው ለእሷም እንዲደርሳት አያታቸው ከኔና እሷ ህይወት ባለው ጉዳይ ምንም እንደማያገባት በልጆቹ ጉዳይ ማስጠንቀቅ እፈልጋለሁ። አሁንም እሷ በሰዓቱ ጠበቃ ውስጥ ስላልነበረች እሷ በሰዓቱ ፍርድ ቤት ውስጥ ድረስ ስላልገባች የተባለውን ነገር የኔን ያቀረብኩት ነገር ስላልሰማች ምናልባት ላትነግራት ስለምችል አሁንም ማስጠንቀቂያ የምነግራት በልጆቼ ጉዳይ ምንም ነገር ሶሻል ሚዲያ ላይ በሷ ምክንያት አንድ ነገር እንዳላይ በአያታቸው በእናታቸውም በኩል ምንም ነገር መፖሰት እንደማይቻል እዛው ቃል በቃል ስለተነጋገረን እኔም በራሴ የተፈረደው ስለተፈረደ እኔም በራሴ ከዚህ በኋላ ልጆቼን ሶሻል ሚዲያ ላይ አንፖስትም፣ ሁለታችንም ማለት ነው። ስለዚህ ይሄን ይመስላል። ልጆቼ መልካሙ ነገር እመኛለሁ። ስለዚህ ይመቻችሁ። ኢትዮጵያ ለዘላለም ትኑር። ያልኩ ሰናበታችኋለሁ።